ሰው አራስነቱ እንኳን በስራ ሳይታረስ ቤት ላይ ሊሄድ ማለት በዚህ ልክ ሰው ማማረር በጣም ይከብዳል። የምሬን ነው ቤተሰቦች። ሩታ ብቸኛ ነች በዚህ ሰዓት፣ ማንም ረዳት የለትም። የምር ከዚህ በፊት ተናግሬ ነበረ። በቃ ለሩታ ያሉናት እኛ ብቻ ነን። እኛ ከጎኗ ልንሆን ይገባል፣ አይዞች ልንላት ይገባል። አሁን የመጨረሻ ጫፍ ደርሳለች። ከምንም ጊዜ በላይ የኛ እገዛ ያስፈልጋታል። ከምንም ጊዜ በላይ ሩታ የኛ እገዛ ያስፈልጋታል። ምክንያቱም ተስፋ ቆርጣለች። ከቤት እስከ መውጣት ከደረሰች ከዚህ በላይ ምንም ነገር ሊደርስባት ስለማይችል ከምንም ጊዜ በላይ ከሩታ ጎን ልንቆም ያስፈልጋል። አቤልም ብሩክም በጣም ጥቅመኛ ሰዎች ናቸው። ዛሬ አብርሃምን ከሌላ ሴት አደረጋችሁት፣ ሌላም ሴት ብትመጣ ሄርሜላን አስታችሁ ከሌላ ሴት ማድረጋችሁ አይቀርም። በዚህ ከቀጠላችሁ ማለት ነው። በእናታችሁ ይህ እንደዚህ አይነት ጥቅመኛነት ትቅርባችሁ። በቃ ለህሊናችሁ ኑሩ። ሰው አይደላችሁም እንዴ እናንተ? እህት የላችሁም? ቤተሰብ የላችሁም እንዴ? ቢያንስ ለቤተሰብ ዘኑ እስኪ። ለእናንተ ራሱ ባታስም ለቤተሰብ ዘኑ። አብርሃም በጣም ባለጌ ሰው ነው። እንዴት ይሄ ጨቅላ ሕፃን ቤት አስቀምጣ አንተ ልትዝናና ትሄዳለህ? ትንሽ እንኳን አይቀፍም እንዴ? ህሊና የለህም? እኔ ነው ልጅን ቤት አስቀምጣ አንተ ልጅን ሚስቴን ቤት አስቀምጣ አንተ ልትዝናና ኩሪፍቱ አንድ የሆነበት የምትሄደው እያስመሰልክ የነበረው ዝም ብለህ ነው እንዴ? በቃ ሩታን ወዳታለሁ፣ አፈቅራታለሁ፣ ከሷ ጋር ነው መኖር የምፈልገው ምናምን እያልክ የነበረው ለማስመሰል ነው። እዩ እናመሰግናለን። ከምር በጣም ትልቅ ሰው ነህ። በጣም ነው ወድ በጣም ነው ማከብረ። ይሄን ደግሞ ታውቃለህ። በዚህ በመወደው ማከብረው በዚህ ምክንያት ነው። በቃ እዩ በጣም የሚለይ ሰው ነው። ብሩክና አቤልን በየትኛው ስራቸው ነው ያመሰገንሻቸው? ሄርሜላ የምር ምን አድርገውልሽ ነው? ህይወትሽ ላይ እየተጫወቱብሽ መሆኑን አትርሺ። ነገ አብርሃም መመለሱ አይቀርም፣ ወደ ልጁ መመለሱ አይቀርም። በእርግጠኝነት መነግርሽ ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሰላም ሰላም። የተወደዳችሁና የተከበራችሁ የኔ ተናፋቂ ውድ ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ሁሌም ሰላማችሁ በያላችሁበት ብዝት ይበልልኝ የኔ ውድ ቤተሰቦች እና ቤተሰቦች እንግዲህ ተነፋፍቀናል። እስኪ ነገሮችን ዝም ብለን ደግሞ እንሞክራቸው እናያቸው ብዬ ነው፣ ግን አልቻልኩም። እና ቤተሰቦች ነገሮች ምንም ሊስተካከሉ አልቻለም። ያልነው ነገር ደርሷል፣ የፈራነው ነገር ደርሷል። በተደጋጋሚ ተናግረን ነበረ። ከነሩታ ቤት ራቁ፣ ከሩታ ላይ ራሱ ረጁ፣ በቃ አጠገቧ አትድረሱ፣ ልጅቷ ሰላሟን ታገኝበት፣ በቃ አራስ ነች፣ በዚህ ሰዓት የሚያስፈልጋት ለሷ እንክብካቤ ነው ብለን በጣም ተናግረን ነበር። በተደጋጋሚ ተናግረን ነበረ። ኦዲየንሶችም በቻላችሁ አቅም አውርታችኋል፣ ተናግራችኋል። በቃ ሲበቃችሁ ሞክራችኋል። ያላችሁ ነገር በተደጋጋሚ አውርታችኋል ነገሮች እንዲስተካከሉ እና ቤተሰቦች ተው ብለን ነበረ። እባካችሁ ከልመናም ከማስጠንቀቂያም ጭምር ተናግረን ነበረ። ግን ይሄ ነገር ሊስተካከል አልቻለም። ያላስተካከላችሁ ቤተሰቦች አላችሁ። እስኪ አሁን ሩታ መጨረሻ ላይ ለቀቀችውን ቪዲዮ ካያችሁ በጣም ያሳዝናል። የምር አንጀት ይበላል እውነት ለመናገር ሰው አራስነቱ እንኳን በስራ ሳይታረስ ቤት ላይ ሊሄድ ማለት በዚህ ልክ ሰው ማማረር በጣም ይከብዳል። የምሬን ነው ቤተሰቦች። እኔ ምን አይነት ህሊና እንዳላችሁ አላውቅም። በቃ አትድረሱብኝ ያለች በተደጋጋሚ የማይሆን ነገር እየወሰዳችሁ የምታወሩላት ቤተሰቦች እስኪ አሁን ምን ደስ ይበላችሁ። በቃ እናንተ የምትፈልጉት ይሄንን ከሆነ ይሄ ነገር የሚያስደስታችሁ ከሆነ ደስ ይበላችሁ። የምሬን ነው። በጣም ያሳዝናል። ልጁ እንኳን ሳይጠነከር እሷ እንኳን በቅጡ ሳትታረስ ከቤት መውጣት ማለት አስቡት። ቤተሰብ እንዴት እንዳማረረባችሁ ተመልከቱ። ቤታችሁ ስትመላለሱ የነበራችሁ ማለት ነው። እና በጣም የሚያስጠላ ነገር ነው። ባካችሁ አሁንም ደግሜ እነግራችኋለሁ። አቤልና ብሩክ እኔ እንጃ መች ከጥፋታችሁ እንደምትመለሱ አላውቅም። ምን ሆናችሁ? ምንድን ነው የተለከፋችሁት እንዴ? ባለትዳር ይዛችሁ ሄዳችሁ ከሌላ ሴት ጋር እንዲማግጥ ከሌላ ሴት ጋር እንዲሆን ምንድነው እያመቻቻችሁ ያላችሁት? ለነገሩ እኮ አስታወቀባችሁ። ቪዲዮ ላይ አምልጧት ይሁን ምን አድርጋ ይሁን አምልጧታል። አስባበት ይሁን አላውቅም። ብቻ ግን እሷ ሳታስብ የምታደርገው ነገር የለም። በጣም መሰሪ ሰው ነች ሄርሜላ። በጣም ከባድ ሰው ነች። በጣም ማለት ነው። የምታደርገው ነገር በጣም ያስጠላል። አሁን እያለችው የነበረው ምን ነበረ? ቤተሰቦች ሁላችሁም አይታችኋል። እያመሰገነቻቸው ነበረ ብሩክና አቤልን። በየትኛው ስራቸው ብሩክና አቤልን በየትኛው ስራቸው ነው ያመሰገንሻቸው? ሄርሜላ የምር ምን አድርገውልሽ ነው? ጥሩ ስራ እየሰሩ ነው የመሰለሽ? የምር ጥሩ ስራ እየሰሩ አይደለም። ህይወትሽ ላይ እየተጫወቱብሽ መሆኑን አትርሺ። ነገ አብርሃም መመለሱ አይቀርም፣ ወደ ልጁ መመለሱ አይቀርም። በእርግጠኝነት መነግርሽ ማለት ነው። ዛሬ ላንቺ መስሎሻል፣ አብሮሽ የሚሆን መስሎሻል። ግን ነገ ወደ ልጁ ለቆሽ መመለሱ አይቀርም። ያኔ ብቻሽን ትቀሪያለሽ። ዛሬ ከጎንሽ የነበሩትም አብረውሽ አይሆኑም መቼም ማለት ነው። መቼም አይሳካልሽም። ምናልባት ነገሮችን ለማስተካከል ጊዜ ፈጅ ይሆናል።
መስተካከላቸው ግን አይቀርም እና እባካችሁ አሁንም መደግም የለመናችኋለሁ ብሩክና አቤል ተመለሱ እና በዛው ልክ ደግሞ የሰማን አለ እዩን በምክንያት ነው እኔ የምወደው ማከብረው ማለት ነው። ምክንያቱም ቤተሰቦች ያልነውን ነገር ሰምቶን በቃ ወዲያ ነው ተግባር ያደረገው። ምክንያቱም በቃ አመዛዛኝ ሰው እንደዚህ ነው። አመዛዛኝ ሰው ልክ እንደ እዩ ነው። በቃ እዩ ነገሮችን አየ እንደማይሆን ተረዳ። በቃ ግራ ቀኝ አየና ይሄ ነገር አያዋጣኝም፣ የሚሄድበት መንገድ ትክክል አይደለም፣ ስለዚህ ቆም ብዬ ነገሮች ማሰብ አለብኝ አለና ቆም ብሎ አሰበ። አሁን የሰራውን ካያችሁ በቃ ቢያንስ ወደ ሩታ ተመልሷል። ነገሮችን ለማስተካከል ሞክሯል። ወደ ቤት መሄድ አቁሟል። ወደ ቤት ከዚህ በኋላ ይሄዳልን ብዬ ቢሄድ እንኳን ይሄዳል ብዬ ማስበው ጥሩ ነገር ሊሰራ ነው፣ ወይም ሩታ ለማገዝ ሩታን ለመርዳት ከጎኑ እንደሆነ ሊነግራት ነው ብዬ ነው ማስበው። ከዚህ በኋላ ቢሄድ እንኳን ማለት ነው እሱ እና እዩ በጣም እናመሰግናለን። ከምር ነገሮችን በቃ እንደዚህ ነው። በቃ ሰው ከሆንክ ሰው እንደዚህ ነው ማገናዘብ ያለበት። ሰው አገናዝቦ እንደዚህ ሲመለስ ያምርበታል። ሌሎቹ በቃ እንደ ፈረስ ነው እየተጓዙ ያሉት፣ እንደ ፈረስ ማለት ነው። በቃ ወደፊት ብቻ ምንም ወደ ጎን አያዩም። የሰው ጥፋት የሰው ጉዳት አይታያቸውም። የራሳቸውን ብቻ ጥቅም ነው የሚያስጠቅሙት። የራሳቸውን ጥቅም ብቻ ነው የሚያስቀድሙት እና እዩ እናመሰግናለን። ከምር በጣም ትልቅ ሰው ነህ። በጣም ነው ወድ በጣም ነው ማከብር። ይሄን ደግሞ ታውቃለህ። በዚህ በመወደው ማከብሮ በዚህ ምክንያት ነው። በቃ እዩ በጣም የሚለይ ሰው ነው። ምክንያቱም ካለፈው ስህተቱ ተምሮ በቃ ወደ ስህተቱን አርሞ በቃ እኛ የምንለው ሰምቶናል። በጣም እናመሰግናለን። የምንልን ስለሰማን በቃ ነገሮችን በቃ በጥሩ እይታ አይታ የሚሆነውን ነገር ስላደረግ በጣም እናመሰግናለን። ሩታን ከምንም ጊዜ በተለየ አሁን ነው ከጎና ልትቆም የሚገባው። ምክንያቱም እሷ የመጨረሻ ጫፍ ላይ ደርሳለች። ቤት ለቆ መውጣት ድረስ ከደረሰች ከዚህ በላይ ምንም ሊመጣባት አይችልም። ምንም ማለት ነው። ቤቷን ለቃ እስክትሄድ ማማረር ራሱ እናንተ ምን የሚሉት ነገር ነው? በቃ እቺ ልጅ እኮ ምንም አማራጭ የላትም። ምን የምትገባበት ቦታ አለ ከዚህ በኋላ? ተመልከቱ እስኪ ቤት ገና ልጇ ሳያድግ በቅጡ ጥሩ እንኳን እንክብካቤ ሳታገኝ ያለፈ ጊዜውን አይታችኋል። የእሷ ስቃይ በዛ በጣም፣ የሩታ ስቃይ በዛ በጣም። ቤተሰቦች እርጉዞና ያላረፈች ወልዳ ያላረፈች እርጉዞና ያሉ መከራና ጭቅጭቅ ሲደርስባት አይታችኋል። አንዴ ካንዱ ጋር እየሆነ አብርሃም ነገሮችን እያበላሸ በጣም እያሰቃያት ነበረ። ያ ነገር ግን አሁንም ተደገመ። ምንም መቼም ልታርፍ አልቻለችም። መች ነው እሷ የምታርፈው? ሩታ መች ነው የምታርፈው? በቃ ሰላማን የምታገኘው መቼ ነው? ይህ ነገር በጣም የናፈቀን ቤተሰቦች ማለት እስኪ ለሰው ምዘኑ፣ ቢያንስ ለሷ ባታዝኑ ለቤተሰብ ዘኑ፣ ለልጁ ዘኑ። እስኪ ቤተሰብ በዛ ልክ ሲማረር አይታችኋል። እናትየው የሩታ እናት እንዴት እንደተማረረች አይታችኋል። በቃ በየቀኑ ቤት እየመጣችሁ የምትረብሹ ሰዎች አቁሙ። እሷም ተናግራለች። በቃ ቤት መታችሁ አትረብሹ፣ በቃ ከዚህ በኋላ ማንም አይመጣም ብላለች። በቃ አኩሩ። ቢያንስ እናት ነች አይደል? በቃ የእሷን ቃል ስሙ። እሷን ካልሰማችሁ እንግዲህ ማን እንደምትሰሙ አላውቅም። ከእናቷ በላይ ማንም ሊናገራችሁ አይችልም። እህትየውን በቻለች አቅም እስከዛሬ ድረስ እህትየው ባላንስ ሆና እናትየው እስካሁን በቃ አልተናገረችም ነበረ። በዚህ እንኳን ቤተሰቦች መረዳት ትችላላችሁ እኮ እስከዛሬ ድረስ ዝም ብላለች፣ ምንም አልተናገረችም። ያ ሁሉ ጊዜ እየራችሁ ስትጨቀጭቋት ሩታን ምን ስትላት ልታርፍ ከልክላችኋት እንደዛ ታሰቃያት ምንም አልተናገረችም እስከዛሬ ድረስ እናትየው። አሁን ግን የመጨረሻ ምሬቷን የተናገረችው ታያችሁ። በጣም መሯት ነው የተናገረችው። ልጇ በገዛ ቤቷ ልታርፍ ከልክላችሁ እስከ ማማረር ድረስ ከደረሳችሁ ከዚህ በላይ ምንም ነገር ሊመጣ አይችልም። ስለዚህ ቢያንስ እስኪ ለእናቷ ስትሉ በቃ ሩታን ተዋት። በቃ ቢያንስ ትንሽ ጊዜ ስጧት። ልጁ እንኳን ትንሽ እስኪጠነክር ቤት ውስጥ ተቀመጥበት። በቃ ተዋት፣ ትረፍበት። በቃ እያንዳንዱ ነገር የራሱ የሆነ የሚሄድበት መንገድ አለው። ዛሬ እናንተ ስለቸኮላችሁ፣ ዛሬ እናንተ ፈጥናችሁ ፊት ለፊት ስለሄዳችሁ ነገሮች በእናንተ ልክ የሚስተካከሉ ይመስላችኋል። እንደዛ እንዳታስቡት። በቃ ሰከን ብላችሁ ነገሮችን ማስተካከል ስትችሉ ነው ነገሮች ማስተካከል የሚችሉት። ከዛ ውጭ ግን ዛሬ እናንተ ስለሮጣችሁ ኩሪፍት ይዛችሁ ስለሄዳችሁ አይደለም። የምሬ ነው። በጣም ብልግናችሁ ከልክ ያለፈው አብርሃም ብልግና ከልክ ያለፈው ልጄን ቤት አስቀምጠ ሄድክ ቀን ነው። በጣም ባለጌ ነው። ይሄን ደግሞ ደጋግሜ ነው የምነግርህ። አብርሃም በጣም ባለጌ ሰው ነው። እንዴት ይሄ ጨቅላ ሕፃን ቤት አስቀምጠ አንተ ልትዝናና ትሄዳለህ? ትንሽ እንኳን አይቀፍም እንዴ? ህሊና የለህም? እኔ ነው ልጄን ቤት አስቀምጠ አንተ ልጄን ሚስቴን ቤት አስቀምጠ አንተ ልትዝናና ኩሪፍቱ አንድ የሆነበት የምትሄደው
ከተማ ለቀው ምናምን በቃ ከሀገር ብስ ብለህ ብትወጣ ይሻላል እኮ በአንድ ስሙ ከሀገር ብትወጣ ይሻላል። ሚስት ቤት አዝና ልጅህን እኮ እኔ ከለሩ ራሱ ይጠፋብሃል፣ የልጅ ፊት ይጠፋብሃል። በዚህ አስተያየት ማለት ነው። በልጅነቱ እንዲህ ጥለኸው እየዞርክ ጥለኸው ከአስሯ ሴት እየዘለልክ የዚህ ልጅ ፊት ይጠፋብሃል። በጣም ብልግና ነው። ስለዚህ ስርዓትህን እንጂ ተመለስ። ምትመለስ ከሆነ ተመለስ፣ ማትመለስ ከሆነ በዛው ቀጥል። በቃ ደግሞ ወደ ቤቷ አትምጣ። እያስመሰልክ የነበረው ዝም ብለህ ነው እንዴ? በቃ ሩታን ወዳታለሁ፣ አፈቅራታለሁ፣ ከሷ ጋር ነው መኖር የምፈልገው ምናምን እያልክ የነበረው ለማስመሰል ነው። ምን ለማድረግ ነበር እንደዛ እያረክ የነበረው? ዛሬ ግን ይሄ ሁሉ ነገር ትተህ ያን ሁሉ እያወራ የነበረበትን ጉዳይ ትተህ አሁን አንተ እሽኮለሌ ትላለህ ከሴት ጋር። አንድ ደግሞ ማህይቦች አሉ፣ አቤልና ብሩክ ምን አይነት ደደብ ሰዎች እንደሆኑ አላውቅም። በቃ እነሱ ደደቦች፣ አንተም ደደብ ሆነ ሁላችሁም በቃ ደንዛችኋል። ሁላችሁም ደንዛችኋል። አራታችሁም ምን እንደነካችሁ አላውቅም። አቤልም ብሩክም አብርሃምም ምን አይነት ሰይጣን እንደነካችሁ አላውቅም። ምን አይነት ህሊና እንዳላችሁ አላውቅም። ማየጸጽት ህሊና፣ ምን አይነት ጭንቅላት እንዳላችሁ አላውቅም። በእናታችሁ ተስተካከሉ። እሺ ልለምናችሁ፣ ቢያንስ አቤልና ብሩክ ተመለሱ። በቃ ለሄርሜላ የምታሽቃብጡትን ነገር አቁሙ። በቃ መርዳት ካለባችሁ በሌላ ነገር እርዷት። እሷን በቃ ተዋት። መጨረስ ካለባችሁ አብርሃምና ሄርሜላ ይጨርሱ። በቃ ከተስማማ ይስማማ፣ ካልተስማማ አይስማማ። ግን እናንተ ልታግባቡ ትዳር አፋታችሁ ሌላ ትዳር ለማገናኘት ለምትሄዱበት ነገር በጣም ያስጠላል። ነገ ሌላም ሴት እኮ ብትመጣ ድጋሚ እሷን አስጥላችሁ ከሌላ ሴት ልታግባቡ ነው። በቃ ሌላ እናንተ በጣም ጥቅመኛ ሰዎች ናችሁ ሁለታችሁም። አቤልም ብሩክም በጣም ጥቅመኛ ሰዎች ናችሁ። ዛሬ አብርሃምን ከሌላ ሴት አደረጋችሁት፣ ሌላም ሴት ብትመጣ ሄርሜላን አስታችሁ ከሌላ ሴት ማድረጋችሁ አይቀርም፣ በዚህ ከቀጠላችሁ ማለት ነው። በእናታችሁ ይህ እንደዚህ አይነት ጥቅመኛነት ትቅርባችሁ። በቃ ለህሊናችሁ ኑሩ። ሰው አይደላችሁም እንዴ እናንተ? እህት የላችሁም? ቤተሰብ የላችሁም እንዴ? ቢያንስ ለቤተሰብ ዘኑ እስኪ። ለእናንተ ራሱ ባታስም ለቤተሰብ ዘኑ። የሩታ እናት እንደዚህ ተሳቃ እስክትናገር ድረስ መድረስ ማለት ምን ማለት ነው? በእናንተ የመጣ ነው። በእናንተ ምክንያት ነው ነገሮች ሁሉ ብልሽት ሲታችሁ ወጣው። መስተካከል ያልቻለው በእናንተ ምክንያት ነው። ምክንያቱም እያንዳንዱ ነገር ታውቃላችሁ፣ ሁሉንም ነገር ታውቃላችሁ። አቤልም ብሩክም ሁሉ ነገር እያወቃችሁ ነገሮች እንዳይስተካከሉ ልጆችን ወደፊት ብቻ እየገፋችሁ ነው። ወደፊት አብርሃምንም ተመለስ፣ ወደ ቤት ግባ፣ ሚስት ልጅ ይሻሉሃል ማለት ትታችሁ እናንተ ወደፊት ብቻ ነው እየገፋችሁት ያላችሁት። ወደማይሆን ነገር ነው እየገፋችሁት ያላችሁት። እሱም ቆም ብሎ ነገሮችን ማየት አልቻለም። ዝም ብሎ ነው እየተገፋ ያለው። ሰው በዚህ ልክ እንዴት መሆኑ ይሆናል? የህፃን ጨዋታ ትታችሁ ወደ ቤታችሁ ተመለሱ። በቃ ሁላችሁም ወደ የቤታችሁ ተመለሱ። ከቻላችሁ ከቤታችሁ ውጡላቸው። በቃ አብርሃምንም ሄርሜላንም ተዋቸው። እዛ ድረስ መውሰድ ማለት ይሄ የእናንተ ሴራ ነው። እናንተ የተነሳሳችሁ ሴራ ነው። አብርሃምና ሄርሜላን አንድ ለማድረግ በቃ ፍሪ ሆነው እንዲገናኙ ከቤተሰብ ከሀገር አርቃችሁ ወሰዳቻቸው። ከዛ ማንም በማያቸው ማንም በማያገኛቸው ቦታ ላይ እንደፈለጉ እንዲሆኑ ብላችሁ ነው እዛ የወሰዳችኋቸው እንጂ የምር ለአብርሃም ቀንታችሁት አይደለም። ለአብርሃም ብትቀኑት እንደዚህ አታረጉም ነበር። እውነትም እናንተ ጤነኛ አስተሳሰብ ቢኖራችሁ፣ ጤነኛ ጭንቅላት ቢኖራችሁ ለአብርሃም የምታስቡለት ቢሆን ወደ ቤት ተመለስ፣ ልጅ ይሻልሃል፣ ከልጅ ጋሩን ከሚስት ጋሩን ነበር ማለት የነበረባችሁ እንጂ ወደፊት አልነበረ የምትገፉት። ወደማይሆን ነገር አልነበረ የምትገፉት ልጁን። እኛ እኮ ደከመን፣ በቃ እኛ በጣም ደክሞናል፣ በጣም ሰልችቶናል። አብሶ የሁለታችሁ ነገር በጣም ሰልችቶናል፣ በጣም ጫፍ ደርሰናል። ይህን ነገር ሳታስተካከሉ ወደ ቡታጀራ ከመጣችሁ እኛን ሰው ያርገን። የምሬን ነው ያላችሁ። እያንዳንዳችሁ እናናዝዛችኋለን፣ ተራ በተራ ይዘን እናናዝዛችኋለን። ከፈለግን ሁለታችሁን እንጨምቃችኋለን በአንድ ማለት ነው። ይህ የመጨረሻ ማስጠንቀቂያችን ነው። ይህን ነገር ሳታስተካከሉ ወደ ቡታጀራ እንዳታስቡት፣ ወደዚህ መምጣት አይደለም እንዳታስቡት። ምክንያቱም እያደረጋችሁ ያሉ ነገር እራሳችሁ ታውቁታላችሁ እኮ። እያንዳንዱ ነገር ታውቁታላችሁ። ህሊናችሁን አሰሩት። በቃ አይናችሁን ክፈቱ። ገንዘብ ካሳወራችሁ ገንዘብ በተለያየ ነገር ማግኘት ይቻላል። ሄርሜላ የምትሰጣችሁን ገንዘብ ከሌላ ሰው ማግኘት ትችላላችሁ። በቃ ሌላ ነገር በጣም ብዙ ስራ አለ እኮ። ሰው ማጣላት ብቻ አይደለም ስራ ያለው። ሰው ማጣላት ብቻ አይደለም፣ የተለያየ ስራ ያለ። የተለያየ ስራ ሰርታችሁ ገንዘብ ማግኘት ትችላላችሁ። እስኪ ቢያንስ ከዚህ አይነት ነገር ውጡ። ገንዘብ ከጠየቃችሁ እኮ አብርሃም ይሰጣችኋል። ትዳሩን ከመስበጣበጡበት ከጀርባው ሄዳችሁ ያልሆነ ነገር ከምትሰሩበት፣ የማይሆን ሴራ ከምታሴሩበት ከጀርባው እየሄዳችሁ
በቃ ያለው ነገር ብትነግሩት እሱ ራሱ ገንዘብ ይሰጣችኋል በእርግጠኝነት ማለት ነው። ከሄርሜላ የምታገኙትን ገንዘብ አብርሃም ይሰጣችኋል። በቃ ተካፍላችሁ ለሄርሜላ ተካፍላችሁ የምትሰሩት በቃ ይሄን ነገር አቁማችሁ ያለውን እውነታ ንገሩት። በቃ ወደ ቤቱ እንዲመለስ አድርጉት። አለበለዚያ ነገሮች የምሬ ነው እኔ በኋላ በጣም ትጸጸቱበታላችሁ በጣም ማለት ነው። ምክንያቱም እዚህ ጋር ያፈረሳችሁ ያላችሁ ትዳር ነው፣ የዕቃ ጨዋታ አይደለም። የዕቃ ጨዋታ ጊዜ አብቅቷል። በቃ እስከዛሬውም እኔ ያኔ የሩታ ወንድሞች ምናምን እያልን እየጮህን የነበረው ለካ አጠገባ የነሱ ረዳት ነበራችሁ ማለት ነው። እናንተ ያኔ እያስመሰላችሁ ነበር ማለት ነው። ወይም ከጀርባ ሌላ ሰው አለ ይባላል እንጂ ከጀርባ የነበራችሁት እናንተ ናችሁ ብለን እንድናስብ እያደረጋችሁ ነው አሁን። ምክንያቱም አሁን ላይ ማንም የለም። አብርሃምን እየጎዳ ያለው የራሱ ሰው ነው። በዚህ ሰዓት አብርሃምን እየጎዳ ያለው የራሱ ሰው ነው። አሁን ላይ ማንም ሰው የለም። ማንም አጠገቡ ላይ የለም። ማንም ከሩታም ጎን ብትሉ ከአብርሃምም ጎን ማንም የለም። ሩታ ብቸኛ ነች በዚህ ሰዓት። ማንም ረዳት የለትም። የምር ከዚህ በፊት ተናግሬ ነበረ። በቃ ለሩታ ያልናት እኛ ብቻ ነን። እኛ ከጎኗ ልንሆን ይገባል። አይዞሽ ልንላት ይገባል። አሁን የመጨረሻ ጫፍ ደርሳለች። ከምንም ጊዜው በላይ ሩታን ከምንም ጊዜው በላይ የኛ እገዛ ያስፈልጋታል። ከምንም ጊዜ በላይ ሩታ የኛ እገዛ ያስፈልጋታል። ምክንያቱም ተስፋ ቆርጣለች። ከቤት መውጣት አስባለች። ከቤት መውጣት ከደረሰች ከዚህ በላይ ከቤት እስከ መውጣት ከደረሰች ከዚህ በላይ ምንም ነገር ሊደርስባት ስለማይችል ከምንም ጊዜ በላይ ከሩታ ጎን ልንቆም ያስፈልጋል። እባካችሁ ቤተሰቦች ከዚህም በፊት የምታበረታታ ሰዎች ያላችሁ፣ ከጎን ያቆማችሁ ያላችሁ አሁንም ያን ነገር ማስቀጠል አለባችሁ። በቃ አይዞሽ ያለንልሽ ብላችሁ ከቻላችሁ ደግሞ እየሄዱ የሚበጠብጧትን ሰዎች የደወሉ የሚጨቀጭቋትን ሰዎች በቃ ልትቀመጥ የከለከሏትን ሰዎች አርቁ። በቃ ምከሯቸው። እናንተን ይሰማችኋል። ከኛ ይልቅ እናንተን ይሰማሉ። በቃ እኛ ብለን ደክሞናል። አሁንም ግን አናቋርጥም። ደክሞናል ብለን አናቋርጥም። ነገሮችን ከዚህ በላይ ለማስተካከል እንሞክራለን። በሳና አቅም ነገሮችን ለማስተካከል እንሞክራለን። እና ቤተሰቦች በስተመጨረሻም አደራ ምላችሁ ነገር ምንድነው? አሁንም ደግሜ እነግራችኋለሁ፣ ከሩታ ጎን ሁኑ ሁላችሁም። ሩታ ተስፋ ቆርጣለች፣ ደክሟታል። በቃ ቤት መቀመጥ እስካስጠላት ድረስ ነው ቤት መተው እየጨቀጨቋት ያሉት፣ በስልክ እየደወሉ እየጨቀጨቋት ያሉት። በጣም ተስፋ ቆርጣለች። በዚህ ሰዓት ሁላችሁም ከጎኗ መቆም አለባችሁ። ሁላችንም ከጎኗ መቆም አለብን። እና ቤተሰቦች እስኪ በኋላ ላይ መጨረሻ ላይ እንግዲህ እናትየው ተቆጥታት በስንት መከራና ጭቅጭቅ ሀሳቧን ቀይራ ወደ ቤት ተመልሳለች። እና አሁንም ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። በቃ ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። መጥፎ ነገር ተስፋ ከማድረግ ጥሩ ነገር ተስፋ ማድረግ ይሻላል። ነገሮች የተሻሉ ይሆናል ብሎ ማሰብ ይሻላል መጥፎ ነገር ከማሰብ ማለት ነው። እና ቤተሰቦች ነገሮች ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። እኛም በቻልነው አቅም እንጥራለን። እንግዲህ እስከዛው ድረስ ሰላማችሁ በያላችሁበት ብዝት ይበልልን። ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ይህ ቪዲዮ ለመጀመሪያ ጊዜ እናንተ ጋር ከደረሰ ሰብስክራይብ ማድረግ እንዳይረሳ። እስከዛው ድረስ ሰላማችሁ በያላችሁበት ብዝት ይበልልን። ቤተሰቦች ወዳችሁ